በሰላም መጣችሁ ወደ መንደሩ አሻም ወደ መንደራችን እና እዚሁ ነው። ስለ ቤቱ እዚህ ጋር ከውጭ ገለጻ አደርጋለሁ። ይሄ ግን ገና እየተሰራ ያለ ቤት ነው፣ አላለቅም። ከውጭ ትልቅ ስለሆነ መጀመሪያ እዚሁ ስለ ቤቱ ከውጭ ገለጻ አድርጌ ፎቶ እዚህ ተነስታችሁ ትሄዳላችሁ። እና ይሄ ዶርዜ ባህላዊ ቤት ነው። ሙሉ በሙሉ የተሰራው ከቀርከሃ ላይ ነው 100%። ከላይ ያለው ቅርፊት የራሱ ከቀርከሃ ላይ ወስዶ ልጅ ቀርከሃ ሲያድግ በሱ በሽፋን የሚያድገውና ከሱ ላይ ወስደን ቤታችን እንደ ጣሪያ እንጠቀማለን። ውሃ ስለሚከላከል ነው የምንጠቀመው። እና በባህላችን ደግሞ እዚህ ደቡብ ላይ ለምሳሌ ብዙ አካባቢዎች እንደ ዶርዜ ያሉት የተለያዩ ባህላዊ ቤት ያላቸው አሉ። ለምሳሌ እንደ ኮንሶ፣ ጉራጌ ላይ፣ ሲዳማ ላይ፣ ወላይታ ላይ የተለያዩ ከ190% ባህላዊ ቤት ነው የሚጠቀመው። እና የዚህ የዶርዜን ቤት ለየት የሚያደርገው ብዙ ነገሮች አሉ። ከነዛ ውስጥ ግን 3 ነገሮች ልንገራችሁ። መጀመሪያ ቤታችን ሲሰራ የሚሰሩት በእንስሳ ቅርጽ አድርገው ነው የሚሰሩት። በደንብ ካያችሁ ቅርጹ ራሱ ይመጣል። ሁለተኛው ደግሞ ቤታችን ሲሰሩ ደግሞ ያለ ምሰሶ ነው ያቆሙት፣ ምሰሶ የለውም። ሶስተኛው ደግሞ 100% ቀርከሃ ነው፣ ቅድም ያልኩት ነው ቤታችን ሲሰራ የሚሰራው። እና እነዚህ የዛ እንስሳ አይኖች ናቸው። ደግሞ የፊተኛ ገጽታ ነው። እስኪ ለእናንተ ጥያቄ ልስጣችሁ። ይሄ ምን ነው የሚመስለው? ያው መጀመሪያ እንትን ያላችሁ መረጃው አላችሁ። እሺ ዚሁን ነው የሚመስለው ይሄ ቤታችን። እዚህ በባህላችን ሲሰሩ በዚሁ ቅርጽ ነው የሰሩት። ለምንድን ነው የሰሩት? እሱ ጋር እመጣለሁ። እነዚህ የዝሆኑ አይኖች ናቸው። እነዚህ አይኖች እንደ ጭስ ማውጫ ነው የሚጠቀመው። ውስጥ ምግብ የሚሰሩበት ቦታ ስላለ ጭስ በእንጨት ነው የሚጠቀሙት እና ጭስ ማውጫ ይኖራል ቤታችን። ይሄ ደግሞ ኩምቢ የሚመስለው እንግዳ ማረፊያ እንግዳ መቀበያ ነው። ያለው 2 በር ነው ያለው። የመጀመሪያው ኩምቢ የሚመስለው፣ ሁለተኛው ደግሞ ዋናው እንትን ነው እነሱ የሚጠቀሙበት። ለምሳሌ አልጋ ይኖራል፣ የእናትና አባት